ኤክስፔክቲንግ ዘ አንኤክስፔክትድ በየትኛውም የህይወት ዘርፍ ላይ ያለን ሰዎች ወይዘር ቤተሰብ እየመራ ሊሆን ይችላል፣ ድርጅት እየመራ ሊሆን ይችላል፣ የቢዝነስ ሰዎች ልንሆን እንችላለን። በየትኛውም አይነት የህይወት ክፍል ላይ ያለን ሰዎች ብንሆን በህይወታችን ይመጣል ብለን ማናስባቸውን ነገሮች መጠበቅ ያስፈልጋል። ሊመጣ ይችላል ብሎ ካልኩሌት ማድረግ ያስፈልጋል። ይሄ ብዙ ጊዜ የምንሸወድበት ነው። እቺን ባለማስተዋል ነገሮች ሁሌ ሰላም ናቸው፣ ነገሮች ምንም አይፈጠርም፣ ሁሌ ጥሩ ቀን ነው ብለን በማሰብ ወይ ደግሞ አሁን ያገኘነው ነገር ሁሌ ከኛ ጋር ይሆናል ብለን በማሰብ ብቻ የሆነ ችግር ሲመጣ የሆነ ነገር ሀፕን ሲያደርግ በላይፍ ውስጥ ወይ በስራ ላይ ሊሆን ይችላል፣ በቤተሰብ ላይ ሊሆን ይችላል፣ የሆነች ነገር ስትመጣ ከብዙ ነገር እንደናቀፋለን። ብዙ ነገር በአንድ ህይወታችን ጭልም ይልብናል። እንደዛ እንዳይሆን ግን የመጀመሪያው በትንሹ በእኛ በኩል ማድረግ የምንችለው ኦፍኮርስ ክፉ ነገር እንዳይመጣብን ፈጣሪ እንዲጠብቀው ልን ጸሎት እናደርጋለን፣ ለምናለን። ሳይድ ባይ ሳይድ ግን በእኛ በኩል ደግሞ መስራት ያለብንን ነገር መስራት አለብን። ጀስት ማየውን ነገር እንኳን ቤታችን ውስጥ አፕን ቢያደርግ ቢመጣ ለዛ ነገር እንዴት ማድረግ እችላለሁ፣ እንዴት መፍትሄ መስጠት እችላለሁ ብለን ኤክስፔክት አድርገን አንኤክስፔክትድ ለሆኑ ነገሮች መዘጋጀት መስራት ያስፈልጋል።